አንዲት ሴት አንድም ቃል ሳትናገር የክፍሉን አየር፣ የሰዎችን የልብ ምትና አጠቃላይ የኃይል እንቅስቃሴ በዝምታዋ ብቻ እንዴት ሙሉ በሙሉ እንደምትገዛው አስበህ ታውቃለህ? ሴት ሁሉ እንቁ ናት የሚለው የተለመደና በየቦታው የምንሰማው ወሬ እውነታውን ሙሉ በሙሉ አይገልጸውም። ምክንያቱም እውነቱን ከተነጋገርን አብዛኛው ሰው የትኩረት የጊዜና የህይወት ኃይላችሁን የሚያባክን አእምሯችሁን የሚያደክም ተራ ሰው ነው። ነገር ግን ውበት በተሞላበት በዚህ ዓለም ውስጥ ጥቂት የማይባሉ ሴቶች አንድም ቃል ሳይናገሩ በዝምታቸው ብቻ ሙሉ ክፍሉን ይገዛሉ። ይህ ድንገተኛ ንዝረት፣ ይህ ማንም ሊቀማት የማይችለው የነፍስ ስልጣን ከየት ይመጣል? ዛሬ ስለ ሴት ልጅ ውበት የምታውቁትን ተራና ውጫዊ ብያኔ በሙሉ ከጭንቅላታችሁ ሰርዛችሁ አንዲትን ሴት ወደ ንግስትነት ከፍ የሚያደርጉትንና እውነተኛ እንቁ የሚያደርጉትን የማይታዩ ሚስጥሮች በጥልቅ እናያቸዋለን። ወንዶች ይህንን ካወቃችሁ በኋላ በሕይወታችሁ ያለችው ሴት የምታበራላችሁ ብርሃን ወይም የምታቃጥላችሁ እሳት መሆኗን ወዲያውኑ ትለያላችሁ። የመጀመሪያው አስገራሚው መገለጫዋ የማይበገረው የውስጥ መሰረቷ ነው። በዚህ ዓለም ውስጥ በዙሪያችን ያለው አብዛኛው ሰው ልክ እንደ አሻንጉሊት ነው። በሰው ምስጋና ይኮራል፣ በሰው ትችት፣ ንቀትና ጥላቻ ደግሞ ተስፋ ቆርጦ ይፈርሳል። እውነተኛዋ እንቁ ሴት ግን የራሷን ዋጋ ለማረጋገጥ የሰዎችን እጅ አትጠብቅም። ዋጋዋ የተመሰረተው ከሰው በሚመጣ ጊዜያዊ ሙገሳ ወይም ከውጫዊ ነገር ሳይሆን ከውስጣዊና ከመለኮታዊ የነፍስ ምንጭ ነው ማለት ነው። ዓለም ሁሉ ቢያሞግሳት አትታበይም፣ ምክንያቱም ማን እንደሆነች ቀድማ ታውቃለች። ዓለም ቢንቃትና ቢያገላት እንኳን አትደነግጥም፣ ምክንያቱም ክብሯን የሰጣት ዓለም እንዳልሆነ ታውቃለች። ልክ እንደ ጥልቅ ውቅያኖስ በላዩ ላይ ማዕበልና ግርግር ቢኖርም ጥልቁ ውስጥ ግን የማይናወጥ ጸጥታ የሰፈነበት ነው። እሷን በገንዘብ በኃይል ወይም በዛቻ ማስከበር አይቻልም። ለራሷ ያላት ታላቅ አክብሮት እናንተንም እንድታከብሯት ያስገድዳችኋል። በሰው አስተያየት የማትወርድ የራሷ ዋጋና ጽናት ያላት ሴት በዙሪያችሁ አለች ወይም የለችም ብላችሁ ኮሜንት ላይ ጻፉልን። ቀጥሎ የምናገኘው ሌላው ድንቅ ምስጢር ደግሞ እሷን ከማንኛውም ውበት ሴት የሚለያት የነፍስ ሕክምናና የለውጥ አቅሟ ነው። እሷ ወደ ሕይወታችሁ የምትመጣው እንደ ተራ ተቀባይ ወይም ጊዜያዊ እንግዳ ሳይሆን እንደ አልኬሚስት ነው። በድሮ ዘመን አልኬሚስቶች ዝቅተኛ ብረት ወደ ወርቅ እንደሚለውጡ ሁሉ እሷም የእናንተን ስብራት ወደ ጥንካሬ፣ ፍርሃታችሁን ወደ ድፍረት፣ ጥርጣሬያችሁን ደግሞ ወደ እምነት የመቀየር የማይታመን ጥበብ አላት። ብዙ ሴቶች ከወንድ ልጅ ምን ልውሰድ፣ ምንስ አተርፋለሁ በሚል ስሌት ሲንቀሳቀሱ፣ እሷ ግን በሕይወቱ ላይ ምን ልጨምርለት በሚል መንፈሳዊ ጥሪ ነው የምትመራው። ተስፋ ቆርጣችሁና ተሰብራችሁ ስትመጡ የእናንተን ድክመት ሳይሆን ገና ያልወጣውን ንጉሣዊ ማንነታችሁን ታሳያችኋለች። አእምሯችሁን ከውድቀት ያነሳችኋል። ልክ እንደ ሻማ ራሷም እያበራች ሌሎችን ታበራለች። ሕይወታችሁን ከስብራት ወደ ጥንካሬ፣ ከፍርሃት ወደ ድፍረት የለወጠች እንዲህ አይነት ሴት ካለች ለእሷ ያላችሁን አክብሮት በኮሜንት ግለጡላት። በዚህ ብቻ አያበቃም። ሌላው ትልቅ ባህሪዋ የጥበብና የርኅራኄዋ ልዩ ውህደት ነው። እናንተ ገና ቃላት ሳታወጡና ሳትናገሩ በልባችሁ ውስጥ ያለውን ሕመም፣ ጭንቀትና የተደበቀ ስሜት የማንበብ ድንቅ ስጦታ አላት። ትልቅ ስህተት ሰርታችሁ ዓለም ሁሉ ጣቱን ሲቀስርባችሁና ሲፈርድባችሁ፣ እሷ ግን ባጠገባችሁ ትቆማለች። ጥበቧ እንድትበሳጩ ወይም እንድትከላከሉ አያደርግም። ይልቁንም ስህተታችሁን ተረድታችሁ በሰላም እንድታርሙ የሚያደርግ ጥልቅ ርኅራኄ አላት። እሷ አጠገብ ስታወሩ ስለ ተራና ርካሽ ወሬ ሳይሆን ስለ ሕይወት ትርጉም፣ ስለ ፍቅርና ስለ ነገ ብሩህ ተስፋ ነው የምታስቡት። ግጭቶችን በዝምታ፣ ቁጣን በርኅራኄ፣ ጥላቻን ደግሞ በፍቅር የመሸፈን አቅም አላት። ትህትናዋ የጥበብ መገለጫዋ ነው። ርኅራኄዋ ደግሞ የጥንካሬዋ መለኪያ ነው። ለመሆኑ ለእናንተ ይበልጥ አስፈላጊው የትኛው ነው? የሴት ልጅ ጥበብ ወይስ ርኅራኄዋ? ወንዶች ሐሳባችሁን ኮሜንት አድርጉት። ከዚህ በተጨማሪም ሊታለፍ የማይችለው ሌላኛው መገለጫዋ ዘላቂው የውስጥ ብርሃኗ ነው። ዓለም ስለ ውበት ሲያወራ የሚያውቀው የቆዳ ቀለምን፣ የከንፈር ቅርጽን፣ የሰውነት አቋሟን ወይም ውድ አልባሳትን ነው። እውነተኛዋ እንቁ ሴት ግን ከውጫዊ ጌጥና አርቲፊሻል ነገር በላይ ለውስጣዊ ብርሃኗ የምትጨነቅ የነፍስ ንግሥት ናት። እሷ የምትቀባው ሽቶ ሳይሆን የምታንጸባረቀው ቅንነት፣ የልብ ንጽሕና ነው እናንተን የማግኔት ያህል የሚስባችሁ። ብዙዎች ውጫዊ ገጽታቸውን ለማስዋብ ሚሊዮኖችን ሲያፈሱ፣ እሷ ግን ልቧን ለማስፋትና ነፍሷን ለማበልጸግ በየቀኑ በጸጥታና በጸሎት ትተጋለች። ለዚህ ነው ውበቷ ጊዜ የማይሽረው የሆነው። ቆዳዋ ቢሸበሸብና ዕድሜዋ ቢገፋ እንኳን በነፍሷ ውስጥ ያለው ብርሃን ከመቼውም ጊዜ በላይ ይደምቃል። እህቶቼ፣ ከውጭ ጌጥና ሜካፕ ይልቅ ለውስጥ ማንነታችሁና ለነፍሳችሁ ሰላም ምን ያህል ትኩረት ትሰጣላችሁ? እውነቱን ኮሜንት ላይ ጻፉልን። ሌላኛውና
ትልቁ ሚስጥር የእሷ የመንፈስ ግርማ ድምፅ አልባው ኃይል ነው። በዙሪያችን ያሉ ብዙ ሴቶች ትኩረት ለመሳብ ሲሉ ይጮሃሉ፣ በቃላት ይጋደላሉ፣ ወይም ውጫዊ አካላቸውን በማሳየት በሰዎች ዘንድ ተፈላጊ ለመሆን ይጥራሉ። እውነተኛዋ ዕንቁ ሴት ግን እንዲህ ቃል እንኳን ሳታወጣ ክፍሉን በታላቅ ግርማ የመሙላትና ሰዎችን የመግዛት ድንቅ አቅም አላት። ይህ ዝምታ ባዶነት፣ አለማወቅ ወይም የመደንገጥ ምልክት እንዳይመስላችሁ። ይልቁንም ሰዎችን የሚገዛ የሰዎችን ነፍስ የሚያንቀሳቅስና የሚያረጋጋ ታላቅ የነፍስ ኃይል ነው። የብዙ ሰው የውስጥ ኃይል የተበታተነ፣ በውጫዊ ሕይወት ውጣ ውረድ የተናወጠ፣ በጭንቀት የተሞላ ሲሆን የእሷ ውስጣዊ ማንነት ግን ሙሉ በሙሉ የተረጋጋና ከፈጣሪ ብርሃን ጋር የተገናኘ በመሆኑ በዙሪያዋ ያለው የኃይል መስክ እጅግ ማግኔቲክ ነው። እሷ ፊት ስትቆሙ ንግግር የሚያጠራችሁ ወይም የውስጣችሁ ግርግር የሚሰክነው የእሷ ከፍተኛ ሰላም የእናንተን የተረበሸ ጭንቅላት ስላጥለቀለቀው ነው። እስኪ እውነቱን እንነጋገር። እንዲህ አይነት በዝምታዋ ብቻ ክፍሉን የምትገዛ ሴት አጋጥማችሁ ታውቃለች? ስሜቱ ምን ይመስላል? አሁኑኑ ኮሜንት ላይ አጋሩን። በመጨረሻም እነዚህን ሁሉ ታላላቅ ሚስጥራት ወደ አንድ የሚያስረውና ወደ ጥጉ የሚያደርሰው ዋናው ባህሪዋ ቅዱስና ቅድመ ሁኔታ የሌለው ፍቅሯ ነው። በዚህ ዘመን ፍቅር የሚለው ቃል እጅግ ረክሷል። ለብዙዎች የጥቅም መለዋወጫ፣ የስሜት ማራገፊያ ወይም ጊዜያዊ ስምምነት ሆኗል። እውነተኛዋ ዕንቁ ሴት ግን ስታፈቅር በቅድስና ነው። የእሷ ፍቅር ለመቀበል የሚቸኩል ሳይሆን ለመስጠት የሚትረፈረፍ የደስታና የሰላም ምንጭ ነው። አንዴ ካፈቀረቻችሁ ከማንኛውም ምድራዊ ማዕበል የምትጋረድ የጸሎት ግንብ ትሆናለች። ዓለም ሁሉ ፊቱን ቢመልስባችሁ፣ ሀብታችሁ ቢያልቅ፣ ስማችሁ ቢጠፋ እንኳን እሷ አጠገባችሁ ትቆማለች። የእሷ ፍቅር ባላችሁ ነገር ላይ ሳይሆን ማንነታችሁን በማወቅ ላይ የተመሰረተ ነው። ይህ ፍቅር እናንተን የመንከባከብና የመጠበቅ ታላቅ መንፈሳዊ ሴት አለው። ዓለም ውበት ብሎ የተሸከመው ነገር ሁሉ በጊዜ ብዛት ይረግፋል። እውነተኛዋ ዕንቁ ሴት ግን ከመቃብር በላይ የሚሻገር የዘላለም አሻራ አላት። በሕይወታችሁ ውስጥ እንዲህ አይነት ዕንቁ ሴት ካለች ወይም ራሳችሁን በዚህ መንገድ ለማነጽ እየሰራችሁ ከሆነ ለዚህ ጥንካሬ ዕውቅና ለመስጠት ቪዲዮን ላይክ በማድረግ አሳዩን። የዚህ ድንቅ ቤተሰብ አባል ለመሆንና በቀጣይም እንዲህ ያሉ ጥልቅ ሚስጥሮችን ለመማር ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ሰላምና ፍቅር ለሁላችን ይሁን።